ሰፈር ድረስ ያሲን በእናትህ ምንለው ራሱ እኮ ነው ነገር ኧረ ይመቸው በቃ እንዴት ብለህ መጨነቅ የለብህም ነው የምልህ በቃ እኔ እሱ ኧረ ሶስተኛ ቺክ በቃ ከነካሶት በቃ ደግሞ እኔ አምናት ሬዲ ለሪሌሽንሺፕ እኔ በቃ ቀይጂ ወየ ባያት በቃ እኔ ነገርኩሽ አንዴ ደጋግሜ በቃ እኔ አልችልም በቃ ምን ነው ሰፈር ድረስ ያሲን በእናትህ እንዴ የቺክ ማት ሰፈር ድረስ እንዴ ምን ይደኛል ሰው እኔ ሬዲ አይደለም ለሪሌሽንሺፕ በቃ አንቺ አሰሚም እንዴ እኔ አልቻልኩም በቃ ስለ ሪሌሽንሺፕ ዳምን ባልቅሳ ቸግሮኛል ብለ ተቀበልከኝ ብር እኮ ነው መልስልኝ እያልኩ ያለው እኮ ታዲያ አልቻልኩም እና በቃ ስራ የለኝም ጠሮብኛል እያወቅሽ ያሲን አንድ ኧረ እባክህ ይቅርብህ እኔ ላንተ ብዬ ነው ምንድነው የጋሽ ገቤ ጠንቋይ ልጅ እኮ ናት ማ እሷ ናት ስለዚህ ማን ዝማ ታንጠባጥበዋለህ እያንጠባጠብኩ የምትጥጠው ተቅማጤን መልስላት እኔ አላወቀሽም ለዛ ነው እኔ እናት ወይ አልፈልገውም ነው አንተ የምትነጥቀውና ታቀብል ምን ተፈኝኩ ችግር የለውም በእናትህ ወና ሙና ወሰደኝ የምሬ ነው የምልህ ማን ይሰጣለው ይሁንቺ ከፈለሽ የንም እንጂ እኔ እናት አሳይሃለሁ አላወኩም እኮ ተዘጋጅ ቀዘንክ በቃ ምን እኮ እባክሽ እንደዛ ነው አዎ እሺ ከታ ምሳ እንዴት ነበረ ጥሩ ነው በጣም አሪፍ ነበር እሺ ይሄው ሂሳብ እሺ አታስቸግሪያት እሺ ይሄ ሪሲት የኛ አይደለም መሰለኝ ነስኪ ማነሽ እዚህ ጋር ቫት ይላል እኛ ቫት የሚባል ነገር አላዘዝንም ቆይ እኛ ቫት የሚል አላዘዝንም ይሄ የኛ ሪሲት አይደለም ይሄ ቫቱ ከየት የመጣ ነው ደግሞ እንደዚህ ነገር ጀመራችሁ በቃ አባቴ ቫቱን ይከፍላለሁ እንዴ ለምን ያልበላነው ነገር እንከፍላለን ስለተጻፈ ብቻ አንከፍልም እንዴ ዝም ብለን አንከፍልም ወይኔ ዛሬ አባ እኔ ነኝ ያዘዝኩት እኔ ነኝ እንደሱ አትይኝም እንዴ ታዲያ እኔ ደግሞ የሌላ ሰው ሪሲት ያመጡልኝ መስሎኝ እማ እንትን ቫቱን በቴካዌ ቦክስ አድርጊልኝ በደንብ ጠቅልዩ ንፋስ ምናምን እንዳይገባበት እኔ ነኝ ያዘዝኩት ተማርሰለ ለክፋት መስሎ ያዋርድ ምን እንደጣው መልሷን አምጫት እሺ ቦርሴስ አያድርገውና እኮ አንቺ ድንገት ብታለቅሽ ጀቦለደች እኮ ነው የሚባለው እንዴ ፊትሽ እንደ ፀሐይ የፈከ የበራ ነው አንተ ግን ሚስት እያለኝ ማሽኮርመም ተገቢ ነው ቀላል ተገቢ ነው ምናችሁ ተገናኝቶ ከሷ ጋር እኔ እኮ እሷ የሰራችሁ ምግብ ከምበላ ያንቺን እጅ ብስም ሳምንት ተግባለሁ እንዴ በረሃ የሚባል ምግብ እኮ አላት እኮ አንድ ጎርሰሽ 2 ብርጭቆ ነው መጠጩ ጫው ማለት ነው እኔ እኮ ምሳሌ እኮ 4 ሊትሯ ምናምን እኮ ነው መጠጣው ኧረ ተው እንደዛ አይባልም ለምንድን ነው የማይባለው እንደውም ትላንትና ራሱ ማለት ነው አንገቴ ስር መጣ ተኝታ ስታንኮራፋብኝ ይሄው ማጅራቴን ብርድ ነው ይመጣኝ ስለዚህ አንቺ ምን ታረጋለሽ ትመጪና አንገቴ ስር ማለት ነው እስክራች እያደረገ እንዳስቸገረ ሲዲ አብለሽ ሙጉም ትሰሪብኝና ወደ ይሻለኛል በትንፋሽሽ ማለት ነው እሺ ጉድ እኮ ነው እኔ አንቺ ስትደውይልኝ ሻወር ቤት ሆኜ ራሱ ማለት ነው ውሃውን ዘግቼ ከነሳሙኔ ራቁቴን ቆሜ እኮ ነው ስልክ ማወራሽ ሌላስ ምን ሌላ አለው 5 ሰዓት ላይ ስራዬን ትቼ የፓርክ ሳር ላይ እንቁራሪት መስዬ ተቀምጬ ካንቺ ጋር እኔ እኮ አንቺ ውሽማዬ ሲሆን ሙሽሬ ላረግሽ ነው የምፈልገው እኔ እኮ ቲቪ ቦን አንቺ ሪሞቴ ነሽ እኔ ሸሚዝ ቦን አንቺ ቁልፎቼ እኮ ነሽ እኮ ካላንቺ ባዶ ነኝ ምንም አልሰራም ልልሽ ፈልጌ ነው ወይ እኔ ጌታ እኔ እኮ ከሷ ጋር እኮ ቤት ውስጥ ቁጭ ብዬ ከሙል ካንቺ ጋር እየተንከራተትኩ ቡል እኮ ይሻለኛል አንቺ ውበት ሰንሰለት ከውበት ጋር እኮ እንዲህ ተቆላልፋችኋል እኮ ደግሞ ማለት ነው ያቺ የምታክል ሴትዮ እንደ ሽንት ቤት አምፖል እያቀፈችኝ ተጨነቅኩልሽ እኮ እኔ ጉንጬን እንኳን ስትለኝ እኔ በጥፌ ተመታ ያክል እኮ ነው የሚሰማኝ አይዞህ በቃ ነው ያለውልሽ እሺ ደግሞ አትመጣም እንዴ ራክ እኮ ነው አይደል እመጣለሁ እንጂ ስለጋበዝከኝ አመሰግናለሁ ችግር የለም ስለጋበዝከኝ ማን ነው የሚጋብዝህ አንተ እኔ አንድ ብር አልያዝኩም አንተ አይደል እንደጋበዝከኝ አረ ጉዴ ፈላ እኔ አረ ምንም የለኝም እኔ እኮ አንተ ብር ያዝክ መስሎኝ እኮ ነው እሺ ምን እናድርግ ይኸውልህ እኔ ውስጥ ሄጄ ቀውጥ ይፈጥራለሁ እሺ አንተ እዚህ ሳህኑ ላይ ምናምን ጠጠር ምናምን ታስቀምጣለህ እዚህ ጠጠር ምናምን ድንጋይ ምናምን እዚህ ላይ አዎ እዚህ ላይ ታስቀምጣለህ እኔ እጂ ቀውጥ ምን ፈጥራለሁ አንከፍልም ማለት ነው ተረዳኛ አይ
ገብቷል? ገብቶኛል። በቃ እኔ የተነሳው ወደ ስራ አክሽን ግጭ። እዚህ ቤት ምን አይነት ነገር ነው የሚሰራው? ምንድነው እየተሰራ ያለው ስራ? ሃሎ፣ እዚህ ቤት ምን አይነት ስራ ነው የሚሰራው? ምን ነው? ምን ሆነሃል? ምንም እንዳትዪ፣ ማናጀሩን ብቻ አቅርቢልኝ። ማናጀሩን ብቻ ነው የምፈልገው። ይሄው እዛ ጋር ማናጀሩ። እሺ፣ ይሄው የኔ ጌታ፣ ይሄው ማናጀሩ። እስከዳር ምን ተፈጥሮ ነው? ከስተመራችን አንተን ፈልገው ነው። አቤት የኔ ጌታ። የምን የኔ ጌታ ነው? እኔ ከፍዬ አይደል እንደምበላው? ምንድነው ጠጠር የማገኘው ምግብ ውስጥ? ጠጠር እንዴት? እኔ እንጃ የኔ ጌታ፣ እኛ ስናቀርበው ንጹህ ነበረ። ከፍዬ እየበላው እንዴት ነው ጠጠር የማገኘው? ምን አይነት አሰራር ነው? ተረጋጋ የኔ ጌታ ተረጋጋ። እኛ ጠጠር ወይን ድንጋይ ካለው እኛ ነን ሂሳቡን የምንከፍለው። ይከፈላል? በእኛ በኩል ችግር የለውም ወንድሜ። ሄደን እንየው ጠጠር ያለበትን ምግብ እንየው። በቃ እሺ፣ ና እንየው። ተከተለኝ። እሺ ወንድሜ ቅደመን። ይሄ የተረገመ ልጅ እንዲያዋርደኝ ዛሬ። ይሄው ታየዋለህ ጠጠሩ ምግብ ውስጥ እንዴ አሁን ሳንከፍልማ ይሄ ነው ጠጠሩ። አድጎ ነው እኮ ጠጠሩ። Yeah.